የሚገርም ቪዲዮ እስኪ ተመልከቱት። አረ ሊዱዬ እባክሽን እሺ በይኝ እባክሽን፣ በቤተ ክርስቲያን ስርዓት እንጋባ። አይቻልም። ለምን በእናትሽ? ብዙም አይደምቅም። የሰርጌ ቀን ካልጨፈርኩ ምኑን ሰርግ ሆነ? አረ እሺ በይ ሊዱዬ። እዛው ሰርግ ቤት ካህናቱን ጠርተን ከባረኩን ይበቃል። እሺ ሰርጉ እንደፈለግሽው ይደገሳል። ቴንክ ዩ ሲስኮዬ። እሺ እኔም ግን አንድ ነገር እፈልጋለሁ። እሺ ምን? ቤተሰቦችሽ ሰርጉ ላይ ባይመጡ ደስ ይለኛል። ምን ደፋር! ከተጋባን በኋላ እዛው ቤታቸው ሄደን ይመርቁናል። ምን ያህል ብትንቀኝ ነው እንደዚህ የምትለኝ? ወላጆቼ። አረ ሊዱ ተረጋጊ። አልረጋጋም። ስማኝ፣ አንተን የማውቅ ትላንት ነው። በቤተሰቦቼ ግን አልደራደርም። እሺ። እና ሰርጉስ? በደስታ ቀን እነሱ ቀርተው ለማን ነው የሚደገሰው? ጥንቅር ብሎ ይቅር። ታዲያ እሱስ? ክርስቶስ አባት አልሆነሽም? እመቤቴ ማርያምስ እናት አልሆነችሽም? እግዚአብሔር ለኛ ያልከፈለው ዋጋ ምንድነው? አንቺ ግን በደስታሽ ቀን አትፈልጊው። ሲከፋን ሮጠን ሄደን አልተማጸናቸው? ታዲያ በዚህ ሰዓት ከነሱ የተሻለ እንግዳ እናገኛል? መጀመሪያ ከሁሉም በፊት የምትጠሩትን አስቀድሞ። ክርስቶስ የሌለበት ትዳር አይሆንም። መልካም ቀን።